ከዚህ ልጅ ማለት ነው ሴቶች በጣም ብዙ ነገር መማር አለባችሁ። የምሬን ብዙ ነገር መማር አለባችሁ። ሁሌ ወንድ ልጅ ሬንጅ ሮቨር የያዘና ሜርሴዲስ የያዘ ብቻ እንዳልሆነ ይግባችሁ። እግዚአብሔርን ነው የምላችሁ። ቤት ያለው መኪና ያለው ቁመቱ ረጅም እንዲህ በዚህ ጋር ተሸረገረገ ምናምን እያልሽ ማለት ነው አትሸወጂ፣ ጊዜሽን አታቃጢ። የምሬን ነው የምልሽ። ሁሌ ይኸውልሽ ከታች ከጎዳና ነው አንስታ አይደለ የልጅ ሰው ያደረገችው። ገና ደግሞ የተሻለ ላይፍ ያኖራታል እሱ ደግሞ በምላሹ። ገብቶሻል? አንቺ አሁን እየመረሽ ቢሆን ጥሩ ነው። ሀብታም ማን ይጣላል? ሀብታም ቢሆንማ ጥሩ ነው፣ ግን ካልሆነ ግዴታ አይደለም። ገብቶሻል? አምልሽ ከታች መነሳት ይቻላል አብሮ ማለት ነውና ሁሌም እንትን ካልሆነ እንዲሆነ ስትይ ቆመሽ እንዳቀሪ ነግሬሻለሁ። ከዚህ ልጅ ብዙ ነገር ተማሩ ሴቶች፣ ፕሊስ ይኸውላችሁ ይሄ ልጅ ሰው አድርጋ ቁማለች። እግዚአብሔርም ደግሞ ይቆጥርልሻል። እና ይሄ ደግሞ የምክር ሰምተሽ ደግሞ አንዱን ጎትተሽ ነው ያሉሽ። ዛሬ በኩለ ጠዋት ከእንቅልፍ የተነሳውና ማለት ነው እስከ መቼ ይቻለም እንዳሸነፈችኝ እስከ መቼ ይቻለም እንደሰለቸችኝ ይኖራሉ። ለምን ቤተክርስቲያን አልሄድም ብዬ ራሴን ተቆጣሁና ማለት ነው ቅዳሴ ሄድኩ ማለት ነው። ከዛ በኋላ ገባሁኝ። ቅዳሴ ሙሉን አልችለውም፣ የምችለው ፓርት አለኝ። በቃ አለ አይደል ከልጅነታችሁ ደግሞ ከልጅነታችሁ ጀምሮ ተጽፎባችሁ እማትረሱት ፓርት፣ ከዛ ደግሞ በቃ እማታውቁት ፓርት አለ። ልክ እንደዛ እኔ አለኝ እንደሱ አይነት ፓርት። ከዛ እማላውቀውን ፓርት ይላሉ ሁሉም አንድ ላይ ይላሉ። ምናምን ታድለው ምንድነው የሚሉት? እኔ መች ነው ሁሉንም እንደዚህ አንዴ ፐርፌክትም ሆኖ ምናምን ያልኩ እየሰማው ማለት ነው እምችለው ፓርት ደረሰ ማለት ነው። ከዛ በኋላ እስካሁን ደስ ዝም ብያለሁ፣ እግዚአብሔርንም ላስደስተው ምናምን ብዬ ያለኝን የሌለኝን ኢነርጂ ተጠቅሜ ብዬ አብሬ ማለት ጀመርኩ ማለት ነው። ከዛ እያልኩኝ አቤት ደስ ስንል ካህናቶቹ ይላሉ። ከዛ ምእመን ይቀበላል። ከዛ ሁላችንም ነጭ ለብሰናል፣ አንድ ላይ ነው እያዜምን ያለ ነው። አቤት የጣኑ ሽታ ሞልቶታል በቃ ምናምን ነገርና ወይኔ ጌታዬ ሆይ ገነት እንደዚህ ነው ወይ የሚመስለው አልኩኝ። በቃ እንደዚህ ከመላእክት ጋር ነጭ ለብሰን አንተን ስናመሰግን ነው ወይ ምንኖረው? አቤት ደስ ስትል ገነት ምናምን ይለኛል ይሄኛው አይምሮዬ ደግሞ ያልመጡትን ተናገር ይለኛል። ሩት ዝም ብላ ሰንፋ ነው ምናምን ነገር እላለሁ ማለት ነው። ከዛ ቤቲ ደግሞ ስልኳን አታነሳ ምናምን እያልኩ እያቃጠርኩኝ በዚህ ሳይድ ላሉት ደግሞ ጓደኞቼን እያቃጠርኩባቸው ምናምን ብቻ በሁለቱ ሀሳብ እንትን እያልኩኝ ማቀውን እያልኩ የሆነ ሰዓት ላይ ጠላታችሁ ጸጥ ይበልላችሁ፣ ካህኑ ህዝቡ ጸጥ ሲል እኔ ጮክ ብዬ በግዕዝ የሆነ ቃል አልኩ። ሳትን ያልኩት በቃ ጮክ ብዬ ስትት ያለ ስተት ነው የተሳሳትኩት። ጮክም ተሳሳትኩም በቃ እንዲህ ነው የኔ ጸሎት። ከዛ ከጎን ያለች ሴት እንዲዞር ነው ያለችው ማለት ዞር በቃ። ከዛ እኔ አሁን ነው እንጂ ሐሳብ የመጣልኝ በዛ ሰዓት እንዲዞራ ስታይ ማለት ነው በዛው በቃ በቀጥሎስ መንፈሴ ነው ብዬ መንፈስ ሄጣኔ እየወጣ እየጮኸ ነው ብዬ እንደዛ ባረግስ አይሻልም ነበር ወይ ነው ከዚህ ውርደት እና እኔ አሁን ጠይቁ ይሰጣችኋል ተብሏል አይደል? የጠየኩትን እንኳን አላውቅም። የተናገርኩትን ቃል ምን እንደሆነ ዝም ብዬ ግዕዝ ነው ያወራሁት። አረ በማወቅ እንጸልይ እያወቅን አሁን እኔ በሬ ላይ ጠዋት ስነሳ ነገ ጠዋት ዝሆን ቆሞ ባገኝ ምንድን ነው የጠየኩትኝ? ምንድን ነው ያልኩትኝ? አረ ተው ግድ የለም አውቀን እንጸልይ። አሁን የኔና የኔ ቢጤ እኮ ነው በቃ የኔና የኔ ቢጤ ነው እሳት ከነማገዶ የሚያወርደው። ድሮ HIV ከወላጅ ወደ ልጅ ነበር የሚተላለፈው። አሁን ላይ ከልጆች ወደ ወላጆች ሆኗል። ወላጆች ራሳችሁን ከልጆቻችሁ ጠብቁ። አሁን ላይ ልጆቹ የሚያደርጉት ነገር እናንተ አይታችሁም ሰምታችሁም የማታውቁት ነገር ነው። ቅርብ ጊዜ የሆነ ቪዲዮ ተመልክታችሁ ሊሆን ይችላል። በጣም ትንንሽ ልጆች ዩኒፎርም የለበሱ ቢበዛ 8ኛ 9ኛ ክፍል ቢሆኑ ትምህርት ቤት ውስጥ ምን እያደረጉ እንደነበረ ብዙዎቻችሁ አይታችኋል። ይሄ የታየው ያልታየው ደግሞ በየሰርቻው በጣም ብዙ ነገር አለ። የትምህርት ቤት መክፈልና ምግብ መግዛት ብቻ በቂ አይደለም። ያ ወላጅ አያስፈልግ። ልጆችን መቆጣጠር በጣም ያስፈልጋል። አሳቻ ሰዓት ላይ ትምህርት ቤታቸው እየሄዳችሁ እዩዋቸው። እረፍት ሰዓት፣ ምሳ ሰዓት ሲለቀቁ እየሄዳችሁ እዩዋቸው። ጓደኛቸው እነማን ናቸው እዩዋቸው። ወደ ቤት ሲመለሱም ታብሌት፣ ስልክ በጣም ሕፃን ሆኖ ነው የምትሰጧቸው። ምንድነው የሚያዩት? የሚያዩም ነገር ከሆነ እኮ አጠገባችሁ ሆኖ ይዩ። በጣም እየተበላሸ ነው ትውልዱ። የኔ ልጅ ጨዋ ነው እንደዛ ያደርግም፣ እውነትህን ነው። የኔ ልጅ ጨዋ ናት እንደዚህ አታረግም፣ እውነትሽን ነው። ሁሉም ልጅ በወላጁ አይን ጨዋ ነው። እነዛ ቪዲዮም ላይ ያየናቸው ልጆች ወላጆቻቸው ቢጠየቁ የኔ ልጆች ጨዋ ናቸው ነው የሚባሉ። እንዲህ የሚባል ነገር የለም።
ይሄ የአንድ ሰው ብቻ ኃላፊነት አይደለም። እናንተ የራሳችሁን ልጅ ስርዓት ብታስይዙ፣ ትምህርት ቤት ደግሞ ከሌላ ተማሪ የማይሆን ነገር ሊማሩ ይችላሉ። ስለዛ ሁሉም ወላጅ የራሱን ስራ ከሰራ ይሄ ነገር እየተስተካከለ ይመጣል ማለት ነው። የወላጅ ብቻም ችግር አይደለም። ትምህርት ቤቶችም ሊደር ምናምን ቅጠሩ እንጂ በዛ እርግታችሁ ቅጠሩ። እረፍት ሰዓት፣ ምሳ ሰዓት እየተሽከረከሩ ተማሪዎቹንም ግቢውንም የሚያዩ ትውልድ ከሚበላሽ መቅጠር እኮ ምንድን ነው? በጣም የሚያስፈራ ትውልድ ነው እየመጣ ያለ። በጣም ስፒድ ላይ ናቸው። በጣም ፍጥነት ላይ ናቸው። ከአሁኑ ካላቆምናቸው ነገር እማንወጣው ነገር ውስጥ ነው የምንገባው። ስለዛ ይሄ ቲምወርክ ነው። የአንድ የሁለት ሰው ብቻ አይደለም። ሁሉም ወላጅ የራሱ ልጅ ላይ የቤት ስራውን ይስራ። ነገሮች እየተስተካከሉ ይመጣሉ። ወላጅ፣ ትምህርት ቤት፣ አስተማሪዎች፣ ትምህርት ሚኒስቴር ሁላችሁም ነው የሚመለከታችሁና ተረባርበን የሚመጣውን ትውልድ ቀና እናድርገው ለማለት ነው። ይህን ቪዲዮ ብዙ ሰዎች ጋር እንዲደርስ ሼር፣ ኮፒ ሊንክ አድርጉት።